መኝታ ቤታችን የኔና አንተ ነው የዘመድ ማረፊያ ሳሎኑ ብቻ ነው እያልኩኝ ስናገር አልሰማም እንጂ ብዙ ካቀረቡት ጠላት ነው ወዳጅ በሩን ክፍት አርገ ነው ሁሉ እንዳሻው ገብቶ ወዳጅና ዘመድ አስተያየት ሰጥቶ ምን ነክቶ ነው እያለ ደፋሩ ፊት ለፊት የፈራም ሲነግረው ባሽሙሩ መልክና ቁመና እንደማልመጥነው እሱ ያላየውን ያሳየው ዘመድ ነው አልታየም እንጂ አሰመርኩት መስመር ይሄ እንዳይከሰት መጠንቀቅ ነበር እንደው አቤት ግጥም አቤት አንደበት እናቴ ወድሜና ጤና ይስጥሽ ሌላ ምን እላለሁ እንግዲህ ይሄ ግጥም ሰምና ወርቅ ቅኔ ለሆነባችሁ ሰዎች ምን እያለች ነው ትዳራችሁ መሃል ሰውን አታስገቡ መፍታት ካለባችሁ ራሳችሁ ፍቱት ሐሳብ አስተያየት ይሄ ድርጅት አይደለም እንዴ ስትፋቀሩ ሰው አማክራችኋል አላማከራችሁ ቁጭ ብላችሁ እዚህ ትዳር ውስጥ እንደገባችሁት ቁጭ ብላችሁ እንደዚህ አይነት ችግሮቻችሁን ራሳችሁ አውርታችሁ ፍቱት 10 አይነት ሰው ሲገባ ትዳር እጅጅ ነው የሚለው ግስ አረ ግርግር